ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምናችሁ። ሰሞኑን በማህበራዊ ሚዲያ ገጾች ላይ ስትዘዋወሩ ሙሉ በሙሉ በነጭ በረዶ የተሸፈኑ አስደናቂ ተራራዎች፣ ጃኬት የለበሱ ሰዎችና የአውሮፓ ክረምት የሚመስሉ እይታዎችን የያዙ ቪዲዮዎች አይታችኋል። ብዙዎቹ ይህ ቦታ ኢንዶኔዥያ የምትገኘው ታዋቂዋ የቱሪስት መዳረሻ ባሊ ደሴት ናት ሲሉ፣ ሌሎቹ ደግሞ አይደለም እዚህ አፍሪካ ቀንድ እምብርት ኢትዮጵያ ውስጥ ነው በማለት ክርክር ውስጥ ገብተዋል። ለመሆኑ እውነታው ምንድነው? በዚህ ሞቃታማ የነሐሴ ወር ላይ ይህ የመሰለ አስደናቂ በረዶ ያዘነበው የትኛው አካባቢ ነው? እውነቱን ልንገራችሁ፣ ቦታው ሌላ የትም ሳይሆን እዚሁ ውብ ሀገራችን ኢትዮጵያ ውስጥ የሚገኘው ታዋቂው የባሊ ተራራዎች ብሔራዊ ፓርክ ነው። አዎ በትክክል ሰምታችሁኛል። ስያሜው በፍራንሰኛ ሲጻፍ ባሊ ማውንቴን ተብሎ ስለሚነበብ ብዙዎቹ የውጭ ሀገር ገጾች የኢንዶኔዥያ ባሊ ደሴት መስሏቸው በተሳሳተ መንገድ ሲያጋሩት ቆይተዋል። ነገር ግን በዚህ ሳምንት ተፈጥሮ ልዩ ድንቅ ውበቷን ያሳየችበት በኦሮሚያ ክልል የሚገኘው በዚሁ የባሊ ተራራ ላይ ነው። ነገር ግን ሌላኛው ትልቁ ጥያቄ ሰሞኑን በባሊ ያየነው ክስተት እውነተኛው አውሮፓ ላይ የሚጥለው የበረዶ ፍሌክስ ወይስ ሌላ የተፈጥሮ ክስተት? በአሁኑ ሰዓት ወደ ስፍራ መጓዝስ ምን ያህል አስቸጋሪ ነው? በዚህ ቪዲዮ ውስጥ ሰሞኑን በባሊ ተራራዎች ላይ የጣለውን በረዶ ሙሉ ሁኔታ፣ የአየሩን ቅዝቃዜ እና አሁን ላይ ወደ ስፍራው መሄድ ለምትፈልጉ ሰዎች ያሉትን ፈተናዎች በዝርዝር እንገመገማለን። እስከ ቪዲዮው መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ሁላችንም ልንመልሰው የሚገባ አንድ ትልቅ ጥያቄ አለ። ሰሞኑን በባሊ ተራራ ላይ የጣለው በረዶ ልክ እንደ አውሮፓ እና እንደ አሜሪካ የሚወርደው ለስላሳ የበረዶ ፍሌክስ ወይስ ሌላ ነው? እውነታውን ስንመለከት ክስተቱ እውነተኛ የበረዶ ክምችት ሳይሆን ከባድ የክረምት ነጎድጓድ ጋር አብሮ የዘነበ የበረዶ ድንጋይ ወይም በሳይንሳዊ ስሙ ሄልስቶርም ነው። በአሁኑ ወቅት የኢትዮጵያ ሜትሮሎጂ ኤጀንሲ አስቀድሞ በሰጠው ማስጠንቀቂያ መሰረት በባሊና በዙሪያዋ ባሉ ዞኖች ላይ እጅግ ከባድ የክረምት ዝናብ እየመጣ ይገኛል። ይህ ከባድ ዝናብ ደግሞ በባሊ ተራራዎች ካላቸው እጅግ ግዙፍ ከፍታ ጋር ሲገናኝ ተአምርን ፈጥሯል። በተለይ ደግሞ ታዋቂና ሰፊው የሰነቲ ደጋማ ቦታ ሙሉ በሙሉ በዚህ የበረዶ ድንጋይ ክምችት ተሸፍኗል። መሬቱ፣ ሳሮቹና ቁጥቋጦቹ በነጭ መጋረጃ የተሸፈኑ ያህል ስለሚመስሉ ከሩቅ ለሚያየው ሰው ፍጹም አውሮፓን ያሳክላል። ከዚህ በተጨማሪ ሌሊት ላይ የሚፈጥረው ከፍተኛ ቅዝቃዜ ምክንያት ጠዋት መሬት ላይ የሚረጋው ውርጭ ወይም ፍሮስት የበረዶውን ገጽታ ይበልጥ እውነተኛና ጥቅጥቅ ያለ እንዲሆን አድርጎታል። ይህን ነጭ መጋረጃ የለበሰው ውበት ስናይ መጀመሪያ ወደ አእምሯችን የሚመጣው ጥያቄ እዚያ ያለው ብርድ ምን ያህል ይበረታል የሚለውን ነው። ተመልካቾቼ፣ የባሊ ተራራዎች በአሁኑ ሰዓት ከመቼውም ጊዜ በላይ ወደ ፍሪጅነት ተቀይሯል ማለት ይቻላል። በተለይ በኢትዮጵያ ሁለተኛው ከፍታ ቦታ በመሆኑ በታዋቂው የቱሊ ድምቱ ጫፍ አካባቢ ሰሞኑን የሙቀት መጠን በከፍተኛ ሁኔታ ማሽቆልቆሉን ቀጥሏል። በእነዚህ ቀናት በማለዳና በሌሊት ክፍለ ጊዜ የሙቀት መጠን ከ0 ዲግሪ ሴንቲግሬድ በታች እየወረደ ይገኛል። አዎ አንዳንዴ ቅዝቃዜው እስከ -5 ዲግሪ ሴንቲግሬድ እና ከዛ በላይ ዝቅ ይላል። ይህ ማለት በዚህ ሰዓት እዚያ ቦታ ላይ መቆም ማለት ልክ እንደ ፍሪጅ ውስጥ እንደመቀመጥ ይቆጠራል። ከሰማይ የሚወርደው የበረዶ ድንጋይ በተጨማሪ በአካባቢው የሚነፍሰው ኃይለኛ ነፋስና ጥቅጥቅ ያለ ጭጋግ ቅዝቃዜውን በሰውነታችን ላይ ይበልጥ እንዲሰማን ያደርገዋል። ይህ በባሊ ተራራ ላይ የታየው ነጭ ድንቅ ተፈጥሮ ሰሞኑን በኢንተርኔት ዓለም ላይ በተለይም በቲክቶክ፣ በፌስቡክ እና በኢንስታግራም ላይ ትልቅ መነጋገሪያ ሆኖ ሰንብቷል። እዚያ ቦታ ላይ ተገኝተው የነበሩ ጥቂት እድለኛ ጎብኚዎችና የአካባቢው ነዋሪዎች ቀርጸው ያወጧቸው አጭር ቪዲዮዎች በሚሊዮን የሚቆጠሩ እይታዎችን ማግኘት ችለዋል። ብዙዎቹ ይህ ቦታ በእውነት ኢትዮጵያ ውስጥ ነው በማለት እስከ መጠራጠር ደርሰዋል። በቪዲዮዎቹ ስር የሚሰጡት አስተያየቶች ደግሞ ይበልጥ አስገራሚ ናቸው። አንዳንዶቹ ወደ አውሮፓ ለምን ቪዛ ፍለጋ እንለፋለን? ፓስፖርታችንን ይዘን ወደ ባሊ መጓዝ ይበቃል ሲሉ፣ ሌሎቹ ደግሞ አካባቢውን የኢትዮጵያ ስዊዘርላንድ ወይም አዲሷ አልፕስ ተራራ በማለት ሰይመውታል። ይህ ክስተት ብዙዎቹን ስለ ሀገራቸው ተፈጥሮ ያላቸውን እይታ የቀየረ ከመሆኑ በላይ ለሀገር ውስጥ ቱሪስቶች ትልቅ የማስታወቂያ አቅምን ፈጥሯል። ይህንን አስደናቂ የበረዶ ወለል በቪዲዮ መመልከት እጅግ ቢያስደስትም በአሁኑ ወቅት በአካል ወደ ስፍራው መጓዝ ግን ለጀብደኞችም ቢሆን ቀላል አይደለም። ምክንያቱም ነሐሴ ወር በባሊ ተራራዎች ላይ የረጅሙና ከባዱ የክረምት ወቅት ነው።
ይህ ሰሞኑን የጣለው ከባድ ዝናብ ደግሞ ወደ ተራራው የሚወስዱትን የጭቃ መንገዶች እጅግ አዳላጭና አደገኛ አድርጓቸዋል። የመኪና መንገዶች በጭቃ ከመሸፈናቸው የተነሳ ተራራ ለመውጣት የሚወጡ እግረኞች እና ለተሽከርካሪ ትልቅ ፈተና ሆኗል። ጠንካራ ባለ 4 እግር ተሽከርካሪ ወይም 4x4 መኪና ሳይዙ በዚህ ሰሞን ወደ ሰነቴ ደጋማ ቦታ ለመጓዝ መሞከር መኪናን ጭቃ ውስጥ ጥሎ ለሰዓታት መቸገር ሊያስከትል ይችላል። ከዚህ በተጨማሪ በአካባቢው የሚፈጠረው ጥቅጥቅ ያለ ጭጋግ የመንገድን እይታን ወደ ዜሮ ስለሚያወርደው መኪና ማሽከርከር እጅግ ከፍተኛ ጥንቃቄን ይጠይቃል። ወደ ባሊ ተራራዎች ብሔራዊ ፓርክ የሚደረገው ማንኛውም ጉዞ ያለ ዱር እንስሳ እይታ ሙሉ ሊሆን አይችልም። በተለይም የዓለም ብርቅዬና በቁጥር እጅግ ጥቂት የሆነውን የባሊ ቀበሮ ወይም ኢትዮጵያን ወፍ ዋነኛው የፓርኩ መስህብ ነው። በዚህ የከባድ ዝናብና የጥቅጥቅ ጭጋግ ወቅት እንስሳትን ማየት እጅግ አስቸጋሪ መሆኑ ነው። የባሊ ቀበሮችም ሆኑ ሌሎች ብርቅዬ የሜዳ ፍየሎች በዚህ ከባድ ብርድ ወቅት ከአሰሳ ወጥተው በብዛት መጠለያዎቻቸው ውስጥ ይሸሸጋሉ። ስለዚህ በዚህ ሰሞን ወደ ስፍራው የሚጓዝ ሰው ተፈጥሮ ነጭ ለብሳ የምታሳየውን አስደናቂ ውበት እንጂ እንስሳቱን በግልጽ የመመልከት እድሉ በጣም ጠባብ ነው። እሺ ተመልካቾቼ፣ ይህንን አስደናቂ የተፈጥሮ ገጽታ በአካል ለማየትና ያንን ነጭ የለበሰ ተራራ ለመርገጥ ወስናችኋል እንበል። ታዲያ ጉዟችሁን የደስታ እንጂ የችግር እንዳይሆን ምን ነገሮች መያዝ ይኖርባችኋል? በመጀመሪያ ደረጃ በአካባቢው ካለው እጅግ ከባድ ቅዝቃዜ ራሳችሁን ለመጠበቅ በጣም ወፍራም ጃኬት፣ የሱፍ ኮፍያዎች፣ ጓንቶችና ወፍራም ካልሲዎችን መያዝ ግዴታችሁ ነው። ከዚህ በተጨማሪ በአሁኑ ሰዓት ዝናብ በማቋረጥ ላይ ስለሆነ የዝናብ መከላከያ ኮት ወይም ሬንኮት እና ውሃ የማያስገባ ጠንካራ የጫካ ጫማዎችን ማድረግ ያስፈልጋል። ቅድም እንደተነጋገርነው የመኪና መንገዱ እጅግ ፈታኝ በመሆኑ የምትጓዙበትን ተሽከርካሪ ፍጹም አስተማማኝና ባለ 4 እግር ተሽከርካሪ ወይም 4x4 መሆኑን ማረጋገጥ አለባችሁ። እንዲሁም በጭጋጉ ምክንያት ጉዟችሁ ሊዘገይ ስለሚችል በቂ የምግብና የውሃ ክምችት እንዲሁም ሙሉ በሙሉ ቻርጅ የተደረጉ ፓወር ባንኮችን መያዝ እንዳትረሱ። ይህ ሰሞኑን በባሊ ተራራ ላይ የታየው አስደናቂ የበረዶ ድንጋይ ክስተት ሀገራችን ኢትዮጵያ ገና ያልተነኩና ለዓለም ያልታወቁ ስንት ድንቅ የተፈጥሮ ሚስጥራትን እንደያዘች ትልቅ ማሳያ ነው። በአሁኑ ሰዓት የክረምቱ ከባድ ዝናብና ጭቃ ጉዟችንን ፈታኝ ቢያደርገውም ተፈጥሮ ግን የራሷን ሰዓት ፍጹም ልዩ የሆነ ውበቷን አልብሳናለች። ታዲያ ይህን ፓርክ ያለምንም የጭቃ እና የብርድ ስጋት ፍጹም ምቹ በሆነ አየር ለመጎብኘት የምትፈልጉ ከሆነ ትክክለኛው ጊዜ ከጥቅምት እስከ የካቲት ወይም በውጭ ከኦክቶበር እስከ ፌብሩዋሪ ያለው ደረቅ ወቅት ነው። በዚያ ወቅት የአየሩ ሁኔታ ጥራት ያለው፣ መንገዶቹ ደረቅና ብርቅዬውን የባሊ ቀበሮ ጨምሮ ሁሉንም የዱር እንስሳቶች በቅርበት ለመመልከት ፍጹም ምቹ ነው። ውድ ተመልካቾቼ፣ የዛሬው መረጃችንና የባሊ ተራራዎች የበረዶ ሁኔታ ሪቪው ይህንን ይመስል ነበር። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለጓደኞቻችሁ እንዲደርስ ሼር አድርጉላቸው። ስለ ሀገራችን ድንቅ ተፈጥሮዎች የምናዘጋጃቸው መሰል አስገራሚ ቪዲዮዎችን በፍጥነት እንዲደርሳችሁ ደግሞ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣዩ ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላም ይቆዩልን። ቻው።